በልክነት የኖርኳቸውን ዘመናት አፈራርሰህ ህይወቴን የስህተት መዝገብ እንዲወርሱ አደረከኝ። አንድ ያለችኝ እህቴን ነጠቀኝ። ቆይ ምን አድርጊ ነው የምትለኝ? በቃ ሰላማዊ ሰው ሁኝ። ምን? አንቺ እኮ ትንሽ እህቴ ነሽ። ልትመክሪ ባልሆነ። ትልቁ ትምህርት ቤት እድሜ ነው፣ ግን ከተማርሽበት ብቻ። እህት አለም ከአንቺ እውቀት ደረጃ ጋር አልተካከለም፣ ግን አንድ ነገር አውቃለሁ። ማስተዋል የሁሉም ነገር መለኪያ እንደሆነ። በሉ አሁን መበሻሸቁ ይበቃናል። ተመጀመሪያው ቀን ጀምሮ የተፈጠረው ነገር ሁሉም ድራማ ነው። ሴትነትሽን ተጠቅመሽ መለኛ እንጂ ጉልበትሽን ተጠቅመሽ ግልፍተኛ እንዳትሆኝ ለማድረግ የተሰራ ድራማ። ጋሻዬ ጉዳያችንን ፈጥመናል። አሁን ወደ ሰላማዊ ቤታችን ወደ ጫካችን እንሂድ። ናማ ተከተለኝ። ይቅር በይኝ እህት አለም። ተመኘሁት አብሮ ለማደግ ውበት ደርቦ እጅግ ማርኮኛል። ተሸንፌያለሁ ፍቅሬ ተወልኝ እንዳትመኙት ወድጄዋለሁ አስቤያለሁ።